ዓለም አቀፋዊ ጉዳይ የሸፈነ የኢትዮጵያ ነገር። በሰሜን ኢትዮጵያ ዳግም ጦርነቱ ይቀሰቀስ ሲሆን በሰሜን ኢትዮጵያ ደም አፋሳሹ ጦርነት ካበቃ ከ3 ዓመታት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይን ለቀው እንዲወጡ እያደረገ ነው። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች በአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ተናግረዋል። የክልሉ ነዋሪዎች የሸቀጣሸቀጥ ዕቃዎችን እየገዙ መከማቸት በመጀመራቸው ከፍተኛ ዋጋ ጭማሪ መታየቱን ይናገራሉ። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ እንዲሆን ማድረጋቸው ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል በሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። በፌዴራል መንግስቱ እና በህወሓት መካከል በተካሄደ የእርስ በርስ ጦርነት 600,000 ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመታት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መሰማት አቁሟል። ይህንንም ተከትሎ የትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለቱ አካላት በፕሪቶሪያ የተፈረመው የሰላም ስምምነት ላይ ባለመከተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓት የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎችን በምዕራብ ትግራይ ይገባኛል ጥያቄ የሚነሳበትና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት የፕሪቶሪያ ስምምነት ከተፈረመ በኋላ ከቀድሞ አጋሩ ኤርትራና ታጣቂዎች ጋር ውስጥ ገብቷል። አገሪቱ በሰኔ ወር ወደ ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች የተያዙትን አካባቢዎች የወደፊት እጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ ፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱም በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። ነገሮች እንዴት ሊባባሱ ቻሉ? በሰሜን ኢትዮጵያ ወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲል ገልጾታል። በጥር ወር መጨረሻ ላይ በአማራ ቁጥጥር ስር ባሉ አካባቢዎች የትግራይ ክልል ታጣቂዎች ለመመለስ ያደረጉት ሙከራ ተከትሎ ከሀገሪቱ መከላከያ ጋር ለአጭር ጊዜ ግጭት ተከስቶ ነበር። የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለ1 ሳምንት ያህል ተቋርጠው ቆይተዋል። የኢትዮጵያ ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን እንደለውን ውድቅ አድርጋለች። በጥቅምት ወር የኢትዮጵያ ውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አክራሪዎች ጋር በመተባበር ኢትዮጵያን ጦርነት ለመግጠም እየሰራች ነው ሲል ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። የህወሓት ቅሬታ ምንድን ነው? ህወሓት ለ2 ዓመት የተካሄደውን ደም አፋሳሽ ጦርነት ተከትሎ ያጣቸው አወዛጋቢ ስፍራዎች እንዲመለሱለት ይፈልጋል። በግጭት ወቅት ወደ 1 ሚሊዮን የሚጠጉ ሰዎች ከእነዚህ አካባቢዎች ተፈናቅለው በመላው ትግራይ ውስጥ በሚገኙ ጊዜያዊ መጠለያዎች ውስጥ በአስከፊ ሁኔታ ይኖራሉ። ላለፉት 5 ዓመታት ተፈናቃዮች ወደ ቀያቸው መመለሳቸው ነው። በዚህ ሳምንት መጀመሪያ ላይ የፌዴሬሽን ምክር ቤት በአማራና በትግራይ ክልሎች መካከል አከራካሪ በሆኑ ቦታዎች ለትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁን ተከትሎ በትግራይ ፖለቲከኞች ዘንድ ቅሬታ ተፈጥሯል። በጦርነቱ ወቅት አሸባሪ ተብሎ የተፈረጀው ህወሓት እንደ ፖለቲካ ፓርቲ ህጋዊ እውቅና የሌለው ሲሆን ይህም እንዲመለስለት ይፈልጋል። በክልሉ ሌላ ጦርነት ቢቀሰቀስ ምን ይሆናል? በትግራይ ክልል ለ2 ዓመታት የተካሄደው ጦርነት የጣላቸው ጠባሳዎች እና ጉዳቶች አሁንም በክልሉ ነዋሪዎች ዘንድ የቅርብ ጊዜ ትዝታዎች ናቸው። በጦርነቱ የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገሙም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስር የሰደደ የስራ አጥነት የክልሉን ወጣቶች ወደ አውሮፓ እና መካከለኛው ምስራቅ የተሻሉ እድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እየሞከሩ ያሉበት ሁኔታ ነው ያለው። በኢትዮጵያና በትግራይ
ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል። ከዚህም ባሻገር ሰፊውን የአፍሪካ ቀንድ አካባቢ ሊያቃውስ ይችላል። የኢትዮጵያ ጎረቤት የሆነችው ሱዳን በዓለም ላይ እጅግ አስከፊ የሆነውን ሰብአዊ ቀውስ ያስከተለ አስከፊ የእርስ በርስ ጦርነት ውስጥ ትገኛለች። መቀመጫቸውን በአሜሪካ ያደረጉት የዓለም አቀፍ ግንኙነት ባለሙያ ሚካኤል ወልደማርያም እንዳሉት በኢትዮጵያና በኤርትራ መካከል የትግራይና ሌሎች የኢትዮጵያ ታጣቂዎች የሚያካትት ማንኛውም ጦርነት ከሱዳን ጋር የመገናኘት እድሉ ከፍተኛ ነው። ሁለቱ ግጭቶች ይዋሃዳሉ ብለዋል።